ይሄን ጥያቄ ጠይቄ አላውቅም አም ሶሪ እንግዲህ ፈታኝ ጥያቄ ነው ፍቅር ያዘህ በስንተኛው እድሜህ ላይ ነበር ማለት እድሜ ስንት ሲሆን ቢያንስ እኔ ፍቅር ያዘ ማለት እኔ እድሜ 18 አመት 19 አመት 20 አመት እኔ ዝም ብዬ በፊት ራሱ ማለት ነው ያይኔ ፍቅር ማለት ዝም ብዬ ሙዚቃ ሰማ አፈቅራለሁ ምንም ሰው ፍቅረኛ ምናምን እንደዚህ ላይ ያኮ ሙዚቃ ስንሰማ እኔ አልቅሽ ሁሉ አውቃለሁ ያፈቀርኩ ሰው ጠፍቶ የምር ፍቅር ያዘኝ እኔ ይምቀልሰኝ የምር ፍቅር ያዘኝ እኔ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عندنا. لا مدينا جمع يلوت. كويس أنا. أني على ما لا تدو حالنا لم نعتم. وعليكم السلام. أمان يوم. من سعودي الله شو مالت لو مقاتل ليتنا. مقاتل لينا والله. بردوف بدأنا برد. تمام يا مقاو. ما عندنا شفنا نشيني سلام الحمد لله. زاري ولا فرانك ولا من يلم. ያመጣሁላችሁ እንትና ጥያቄ ለኢብራሂም ጥያቄው ስለሱ ማወቅ ፈልጉት ደግሞ ጠይቁ ኮሜንት ላይ እሺ እንኳን ደህና መጣ ወደ ስታዲየም አመሰግናለሁ ከበለስተ እሺ ወርክ እና ጥያቄ አዘጋጅቻለሁ ይወደም ተገኘ አንቺ ተጋቢ እኔ እኮ ነው ኢንተርቪው የሚደረግ ወይ ሻብረን እናርከታደ እኔ ነኝ አስተክኝ በትሽ እሺ መድረኩ የራሴ ነው እና ጥያቄ አለኝ 10 ጥያቄዎች አውጥቼልታለሁኝ ለወዱ ባለቤቴ እኔም ማወቅ የምፈልጋቸው አሉ ሰው ማወቅ የምፈልገው አለ እና በስነ ስርዓት እንደምትመልስልኝ ተስፋ አደርጋለሁ ሳቀልስ ግን ግዴታ ነው ማለት ግዴታ ነው በቃ ማወቅ የምፈልገው ነገር ነው ምናልባትም ጠይቄህ ማላውቀው ጥያቄ ሁሉ ይኖራል እና ወደ ጥያቄ 1 ሄዳለሁ ጥያቄ 1 የት ሀገር ልጅ ነህ የት ነው ተወልደህ ያደግከው ማለት አገሩ የት ሀገር ልጅ ነህ አገሬ ማዳጋስካር አቀልድ ባለ አቀልድ እኔ ሀገር የለኝም ይቅርታ አቀልድ ይወልዳዝም ተናገር ሶላት እና ታዲያ ብዙ ጊዜ ተናገር ያለው እኮ ማለት የት ሀገር ልጅ ነህ ኢትዮጵያ እሺ እኔ ካልዱንተውና የታገር ልጅ ነኝ የመርሳ ባገቲ ለምለሚቱ መርሳ ያደርገነች እንኳን ልትረሳት ያለሽ አሁን ወዘፈንም ባላ እንደለን ስከርባባ ነው አውፈናው የሁለተኛ ጥያቄ በማግባት ተጸጽተህ ታውቃለህ ማለት በማግባት ተጸጽተህ ታውቃለህ ስንጣላ ሊሆን ይችላል ስትናደር ሊሆን ይችላል ማንኛውም ታይም ላይ ሆነ ተጸጽተህ ታውቃለህ ባላገባው የሚል ጸጸት ሆኖ በያቃል ውስጥ ማለት ተናገር ያጂ እንጂ ኢንተርቪው አድርጊ እንጂ በስርዓት እሺ መልስ አይ አላክ ሶሪ ለምን ተመችቷል ማን ትዳር አሻን ጥሩ አይደለም ተቆጫለሽ አንተን ታቆርፊያለሽ አሎ እንደዛችባቸው ሲቹዌሽኖች አንዳንድ ነገሮች አሉ በተለይ ወጣትነት ልጅነት ምናምን አለ አይደለ የሆኑ አረመልስቶ ነው በከዛት ይሄድ ነው ውጭ ላይ የምናያቸው ነገሮች አሉ እነዛ እንዳናረግ ትዳር እንደዚህ አስረው ሲይዘን እንጸጸት ይሆናል ገና ለወደፊት እንጂ እስካሁን ፒስ ነው ማርሱ ራሱ ያጣቅም ሲሆናል አያችሁ እንዴት እንደሚያናድድ ጥያቄ 4 ፈኔ በሞት ታገባለህ እስከ ስንት አመት ድረስ ጠብቀኛለህ ማለት ትቆያለህ ጋር ትቆያለህ ምን ተጣቆሪ በኋላ አቆርፍ ግን ስንት አመት ማለት 1 አመት 2 አመት ወይስ ወራት ስንት ትቆያለህ አረ ሁለት ወር ይበቃሻል እና ስንት አመት 2 አመት
ወጣት ነው ቆይም ወላቀ ከነገሩ ኮንቻ እንደሚባል ተረት አለ ለቅሶ የመጡት ሴቶች ላይ አጮኛ አጥተው ነው የሚመለሱት ሚስቶቻቸው ታዲያ እንዴ ከሞተ ነው ሐላስ እኔም በሞት እንደዛ ማረግ ያለች እሺ ሻው ወላቀ ኢንሻአላህ ወላቀ ይመጣሻል ተናገር ወላሂ ሁለት ወር ወይም 40 ቀን አፈር ብላ አንተ ጋኛ እኔ ታውቂያለሽ ደሜ ሰራም ሲገለር ነው ከዲቆይ አትናዲ ይወራት ናዲ በስ ክፉና አላህ ያዝልሽ እንዴት ነው ቢያልፈልግም ግን በስ 6 ወር አፈር ብላ አረ ወላሂ በቃሽ እንዴት ከልብህ ምትሆነው ወላሂ አወጅኝም እንዴ ወላሂ ለመሞት ያብቃ በ3 ወር ነው ማገኝ አዲ እንደፈለግሽ እኔ ከሞትኩኝ አፈር በላኝ እኮ خلاص ሰው ታቁላሮ ለ6 ወር አትበ 6 ተፈተው ራሱ 6 ወር ከዛ በላይ ይቆያሉ 6 አመት እንኳን ወላሂ አይ 6 አላህ አንክ استغفرالله بس እኛ ገር ወላሂ ለአዚም ሙስተሽ ሞትባቸው 5 አመት 4 አመት ያኮ ያው ኋላ ቀር አስተሳሰብ በእንካዝ ያዝበስ የቆም ያቆርጠ ወላሂ 6 ወር ጋር እንደንቺ ዛሬ ታይ ሪበላልኝ የቆርጡ አልፈልግም 6 ወር ከባድ ነው 6 ወር ራሱ ይመር ለቤተሰቦች ስንተኛ ልጅ ነው ለቤተሰቦች ስንተኛ ልጅ ነው ዳናገኛ ያለ ለቤተሰቦች ሁለተኛ ልጅ ያው ጥያቄ ፈታኝ ነው ራሱ ጠይቄው አላውቅም ይሄን ጥያቄ ግን በልጅነቷ ነው ያኒ በዛነቷ ነው ወጥቼው በእኔና በመጀመሪያ ልጅ መካከል ያለችው አሁን ሶስተኛ ነው እሺ ይሄን ጥያቄ ጠይቄ አላውቅም አም ሶሪ እንግዲህ ፈታኝ ጥያቄ ነው ፍቅር ያዘህ በስንተኛው እድሜ ላይ ነበር ማለት እድሜ ስንት ሲሆን ቢያንስ እኔ ፍቅር ያዘ ማለት እኔ እድሜ 18 አመት 19 አመት 20 አመት አንቺ ሳገባ ፍቅር ያዘ አቀል ደግሞ በአላህ ምንድነው እንክልከል እንዴ ጫውትብኛው ለጀነጀንከኝ እንዴ ተናገር ሃይ ስኩል እያለ ወይስ ኤሌመንታሪ እያለ ፍቅር እኔ ቀስ ያው ነው ያዘኝ እኔ እንደዚህ ንቅ ሲያደርገኝ አላስታውስም ወላሂ እንደዛ የሚያደርገው ግን እና ንቅ ያደርግም ቀስ በቀስ እና ሰውስማም እኔ የሆነ ተላማርሽ ነው እየቆየስ ነው የሆነ ለሰው ዚውስ ተስቢለት ምን ስትይለት ሲጣፋብሽ ምናምን ብቻ የሆነ እያለ እንዲያፈቅርሽ ይገባሻል ከሚባለው ያ ነው ሰው እንደዛ ከሆነ ብዙ ጊዜ አፍቅርሃለሁ እኔ ዝም ብዬ በፊት ራሱ ማለት ነው ያይነ ፍቅር ማለት ዝም ብዬ ሙዚቃ ስሰማ አፈቅራለሁ ምንም ሰው ፍቅረኛ ምናምን እዚህ ላይ ያኮ ሙዚቃ ስንሰማ እኔ አልቅሽ ሁሉ አውቃለሁ ያፈቅርኩ ሰው ጠፍቶ የምር ፍቅር ያዘኝ ይምቀልሰኝ የምር ፍቅር ያዘኝ እኔ ከአልহামዱሊላህ ከሐላል ሚስቴ ነው ያንካንቺ ነው ከራስ እንዳልቀልድ ፈልገሻል እውነተኛ ፍቅር ያዘህ ከሚስት ነው አዎ ከሚስቴ ነው ከልጅ እናት ሙረያን ትባላለች አሁን ከባጠገቤ ቁጭ ብላለች በጣም ነው የምወዳት በጣም ነው ማፈቅራት ያላለም ኖርልኝ እሺ ታመሰግናለሁ እንግዲህ ያው እውነቱም ሆነ አልሆነም አላውቅም ካንቺ ጀምሮ ነው ያዘኝ ያለ ነው እሺ ሳውዲ ላይ አገባለሁ ብለህ አስበህ ታውቃለህ ማለት ከማግባት በፊት አላውቅም ወላሂ ማለት የመጣሁት ለስራ ነው አላማዬን ግን አላውቅም ግን ለስራ ነው የመጣሁት እና ደግሞ እዛ አላማ ያለው ወንድ ነበርክ ማለት ነው ሰፈር ደብሮኝ ነው የመጣሁት ጓደኛ ተከትዬ አላማ ያለው ወንድ ነው አሁን አለኝ ግን በፊት አላማ መከለም ቆይታ ከዛ በፊት ነው የዛኔ ተማሪ ነበርኩ ልክ ኤሌመንተሪ ማትሪክን እንደወሰድኩኝ ጓደኞቼ ሲነሱ አብሬ ተከትዬ መጣሁ እዛ ሰፈር ነው የደበረኝ ብዬ ነው የወጣሁት አሁን ግን አመጣጣ አይደለም ማግባት አላማ ነበር እኮ የማግባት አላማ እንኳን የማግባት አልኩሽ የሰርቶ የመለወጥ አላማም የለኝም በሰዓቱ አልኩሽ ሰመስማጣ ነገሮች የተቀያየሩት እዚህ ሀገር ነው ያው ግን አልጸጸትበትም ሀብቱ ባይመጣም ያው ትዳርና ልጅ መጥቷል ያው በልጅነቴ ሀብታም ነኝ ማለት ነው እና
ሳላስበው ነው ያገባሁት፣ ግን ቢሆንም ደስተኛ ነኝ። እሺ 8ኛ ጥያቄ ከልጅህና ከሚስትህ ምረጥ ብትባል አያንጣውና ማለት ነው። እንደው ምረጥ ብትባል አላህ ያርገው ምረጥ ይሄን አይደል እንዴ በፊት ያገኘህ እንዳ ቢሆንም ይለፈ አረ ምረጥ ወላሂ ያ ይለፈ ሚስቴ ናት ልጅ ማ ሚስቱ አለለት እና ከሚስትህ አልመርጥም ብለሃል። እሺ 9ኛ ጥያቄ እስከ ስንት ልጆች መውለድ ትፈልጋለህ? እስከ ስንት ልጅ ድረስ መውለድ ትፈልጋለህ? 4 3 መጨመር ፈልጋለሁ። እኔ 2 መውለድ ፈልጋለሁ። እሺ ከሌላ ሚስት ወልዳለሁ። እሺ ችግር የለውም እንድርሃለን። ጥያቄ ቁጥር 10 እኔን ሚስትህን ማለት ነው እኔን የልጅህን እናት ምን ያክል ታፈቅረኛለህ? ማለቴ ምንን አይተህ ነው ያገባኸኝ ወደድከኝ? ማለቴ በቃ ትዳር ደረጃ የደረስከው እችን ልጅ ማግባት አለብኝ ብለህ የወሰንከው ያኔ ምንን አይተህ ነው? በቃ ምን የሳበህ ያኔ ምን ነው በቃ እንደዚህ ወደ ላይ አድርጎ ፍርጥ አድርጎ ኒካ ያሳሰረ? ኒካ ከባድ ነገር ነው። ያኔ ኒካ ታውቃለህ ሁሉም ሰው ይፈራል። በሰዓቱ ደግሞ ልጅ ነበርክ፣ ወጣት ነህ። እችን ልጅ ባገባት በቃ ያኔ ምን እንዴት አርገህ ወደህ ነው? እንዴት ሆነህ ያኔ ምን ወደህ ነው? ረምን ጉር ነው እዚህ ላይ ሆነ አጠበቅሽ በጣም ኧረ ሲሪየስሊ ነው መልስልሽ ነው ወይስ የሚነሳር ማለት ሲሪየስ ያው ለፈን ነው እንጂ የሚነሳር አይደለም። ግን ያው እውነት እንዳገባሽ የገፋፋኝ ነገር አንደኛ አስተዋይ ነሽ፣ ከምንም በላይ አስተሳሰብሽ ይመቸኛል። በቃ በፊት ከማውቃቸው ሴቶች ለየት ያለ ነው አስተሳሰብሽ። በድንሽ ያለሽ ጥንካሬ ዛሬ ነው ያርገውና እና ያው ያኔ ወደድከኝና የወደድኩብሽ ምክንያት በድንሽ ሲሪየስሊ በድንሽ ጠንካራ ነሽ። እኔ ደግሞ ትንሽ ነበርኩ ሰንፈና አለችብኝ በድኔ በኩል ያው ታጠነክረኛለሽ የሚለው አንደኛ እሱ ነው። ሁለተኛ ደግሞ ቆንጆና ብቲ ምንም አያንስሽም። ግን የኔ በሰዓቱ ቆንጆና ያኔ በቃ ሳያት ደስ የምትለኝ ሚስት ስለምፈልገው በቃ ያን ደግሞ አሟልቶ ስለሰጠሽ አላህ በቃ ምንም ነገር ይጎልሻል ብዬ ስለማላስብ በቃ እንደዛ ነው። እንደዛ ነው እንዳገባሽ ያደረገኝ። ከምንም በላይ አስተሳሰብሽ ነው። እሺ አመሰግናለሁ። ጥያቄን ጨርሻለሁ። በጣም አመሰግናለሁ አብረን ስለቆይታ ስላሳለፍክ ሰዓት አክብራችሁ ስለጠራችሁኝ በእኔና በድርጅቴ ድርጅታችን ስም አመሰግናለሁ። እንግዲህ ያው ድርጅት አላህ ይስጥልኝ። ቴንክ ዩ። እሺ እናመሰግናለን ውድ ተመልካቾቻችን። እንግዲህ ብሮን ጠይቀናል ጥያቄ አንዳንድ ሰክሷል፣ ችግር የለውም። ሰምተናል፣ አይተናል፣ ፈርደናል። ጥያቄውን ሰምታችኋል። ላይክ በአላህ ላይክ አድርጉ። ላይክ አድርጉ። ሆናችሁን አሁን አይከፈልበት እጃችሁን አያማችሁ አውራጣታችሁን ምን ትሆናላችሁ? ምን አይመጣ ላይክ ብታረጉት ሰብስክራይብ ብታረጉት እንዴ ምን ትሆናላችሁ? እኔ አሁን ሰብስክራይብ ያላረኩት ሰው አለኝ ዩቲዩብ ላይ ያላረኩ